ሰላም እንዴት ናችሁ? ዛሬ የምናየው ቪዲዮአችን ሰዓትን እንዴት መናገር እንደምንችል ስፔሻሊ ወይም ሙሉ ያልሆኑ ሰዓቶችን እንዴት መናገር እንደምንችል እናያለን። ለመጀመሪያ ያህል ኩደን ወሊን እንላለን። የመጀመሪያው ለምሳሌ 6 ሰዓት ሊሆን ይችላል። ስለዚህ ጃፍ ኩደን ወይ ደግሞ ኩደን ወሊን ካልን ከ10 6 ከ10 ማለታችን ነው። ሩቢ ወሊን ካልን ደግሞ ከሩብ ማለታችን ነው። 6 ከሆነ 6 ከሩብ እንላለን ማለት ነው። ጃፊ ሩቢ ጀነቹ 6 ከሆነ ጃፊ ሩቢ እንላለን። ዲግደም ወሊን ስንል ደግሞ ከ20 ማለታችን ነው። ጃፊ ዲግደም ማለት 6 ከ20 ማለታችን ነው። ወለካ ወሊን ስንል ከተኩል ማለታችን ነው። ለምሳሌ 6 ሰዓት ከሆነ ጃፊ ወለካ እንላለን። 6 ተኩል ማለታችን ነው። ከዛ ዲግደመ ህሩ ማለት 20 ጉዳይ ለሰባት 20 ጉዳይ ከሆነ ወይ ደግሞ 6 ከ40 ከሆነ ማለት ነው። ጃፊ አፍርተም 6 ከ40 ሲሆን 20 ጉዳይ ወይም ዲግደም ህሩ እንላለን ማለት ነው። ከዛ 6 ከ45 ከሆነ ደግሞ ወይም ጃፊ አፍርተም ሸኔውተ ሩቢ ህሩ አሮብ ጉዳይ እንለዋለን። ሩቢ ህሩ አሮብ ጉዳይ እንለዋለን። ኩደን ህሩ ማለት ደግሞ 10 ጉዳይ ማለት ነው። 6 ከ50 ሲሆን 6 እንደ ምሳሌ ወስደን ነው እንጂ እዚህ ላይ 6 የሚል የለም። ስለዚህ በዚህ መልኩ ሰዓት መናገር እንችላለን ወይም ሽርፍራፊ ደቂቃ ያላቸው ሰአቶችን መናገር እንችላለን። ቀጣይ ደግሞ እንዴት ጊዜን መናገር እንደምንችል ቪዲዮ ሰርቼ እመጣለሁ። ይሄኛው ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑልኝ።